ሰላም ሰላም ወደ ቻናሌ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሌ አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። የምለቃቸውን ቪዲዮዎች እስከ መጨረሻው ድረስ በማየት እንድታበረታቱ ላይክ፣ ሼር እንድታደርጉ ስል በትህትና እጠይቃችኋለሁ ማለት ነው። የብርሃን እናት የተሰኘውን መጽሐፍ በዲያቆን ኃይሉ የተጻፈውን ክፍል እንዳነብላችኋለሁ። እስከ መጨረሻው እንድትከታተሉ ስል በትህትና እጠይቃለሁ። የብርሃን እናት የገነት ስደተኞች የሚጎዳ ማሰሪያ። የኦሪት ዘፍጥረትን 3ኛ ምዕራፍ ያህል በሰው ልጅ ላይ ትልቅ ጠባሳ የጣለ የመጽሐፍ ቅዱስ ታሪክ የለም። ሔዋን በእባብ ተንኮል የሳተችበትና የተከለከለውን የዛፍ ፍሬ በልታ ለባሏ ያበላችበት ታሪክ የሰው ልጅን ታሪክ ሙሉ በሙሉ የለወጠና ከዚያም በኋላ ያለውን የመጽሐፍ ቅዱስ ክፍል ይዘት የወሰነ የዕዳ ደብዳቤ ነው። ያ ምዕራፍ ብዙ ብሔርተኞች ሴት ልጅን ከሰይጣን በጥቂቱ ብቻ የምትሻል አድርገው እስኪ ስሏትና ሁሉም የቻለውን ያህል ለክፍለ ዘመናት የዘለቀ የወቀሳ ቅኔ እንዲቀኝባት መንገድ የጠረገ ታሪክ ነው። በእርግጥ ሔዋንን መሆን ምንኛ ከባድ ነው። አንድ ቀን ቀጥፋ በበላችው ዕፀ ምክንያት ብዙ ነፍሳት በሞት እንደሚጠፉ ማሰብ ስለ ሔዋን ምንኛ አስጨናቂ ነው። እነዚያ ነፍሳት ከእርሷ የተወለዱ እናቴ የሚሏት ልጇ መሆናቸውን ማሰብስ ምንኛ ያሰቃያት ይሆን? ምናልባት ሔዋን ዕፀ በለስን በበላችበት ቀን አጣጥማው ጣፍቷትም ላይሆን ይችላል። ግን በዚች ዕፀ ምክንያት ለልጇ መራራ ሞትን እንዳጎረሰች ማሰብ ለሔዋን እስከ ዕለተ ሞቷ ድረስ የመሪር ሐዘኗን የእንባ ምንጭ ነበረ። የሔዋን ጭንቀትና የጥፋተኝነት ስሜት ከሞተች በኋላም የምትገለገለው ነገር አይደለም። ወደ ሲኦል ከወረደችም በኋላ ባለጠጋው ነዌ አብርሃምንና አልዓዛርን ባየበት ዓይን በአጸደ ነፍስ ሆና የምታየው ነገርም ለእርሷ ማንም ሰው ላይ ከደረሰው በላይ ቅጣት ነው። ሉቃስ 16 ምዕራፍ 23። ከእርሷም ቀድሞ በግፍ ተገድሎ የሞተው ንጹሕ ልጇ አቤል ብቻውን ወደ ሲኦል የወረደው እርሷ በበላችው ዕፀ ምክንያት ነበረ። ሔዋን በሞተችበት ዕለት ወደ ሲኦል ወርዳ አቤልን ስታገኘው ምን ተሰምቷት ይሆን? ንጹሕ ልጇ አሟሟቱ ሳያንሰው በእርሷ ምክንያት ሲኦል መገኘቱን ማየት በራሱ ለሔዋን ሌላ ሲኦሏ ነው። እግዚአብሔር በደይን ለጣላት ሔዋን የሚጎዳ ማሰሪያዋ ከሲኦል መውረዷ በላይ ብዙ ንጹሐን ሰዎች በእርሷ ጥፋት ወደ ሲኦል ሲወርዱ ማየቷ ነበረ። እንኳንስ ሲኦል ቀርቶ ምድራዊ እስር ቤት ውስጥም ቢሆን በእኛ ጥፋት ሰዎች እየታሰሩ ሲገቡ ማየት እጅግ ያስጨንቃል። ሔዋን ለ5500 ዓመታት በሲኦል ሆና የልጅ ልጇ ሁሉ ወደ ሲኦል ሲመጡ እያየች ተሰቃይታለች። ያጨካኝ ባለጠጋን ስንኳ ላልሞቱ ወንድሞቹ ፈርቶ ወደዚህ የስቃይ ስፍራ እንዳይመጡ ብሎ ከተጨነቀ ሔዋን ስለገዛ ልጇ ምንኛ ትረበሽ ይሆን? ሉቃስ 16 ምዕራፍ 25። ቅዱሳን ሆነው የኖሩት ያለ ጥፋታቸው ወደ ሲኦል ሲመጡ በእርሷ ምክንያት በጎሰቆለው ባህሪያቸው ኃጢአት የሰሩ ልጇም ወደዚያ የስቃይ ስፍራ ሲወርዱ በመመልከቷ ይህ ሁሉ እኮ በአንቺ ምክንያት ነው የሚል የሕሊና ወቀሳ ከሲኦል መውረዷ በላይ የሚጎዳት ማሰሪያዋ ነው። በምድር ያለ ልጆቿስ ብንሆን ሔዋንን መቼ ተወናት? ሔዋን ሆይ ምን አደረግሽ? በሰማያዊ አምሳል እንድንኖር እንዳልነበርን እነሆ ስጋችን በኃጢአት ምክንያት ጠቆረ። ኦ ሔዋን ምእንትየ ረሴናኪ ናሁ ጸለመ ስጋነ በብዙሃነ ኃጢአዊነ ዘእምንበርነ በአርያ ሰማያውያን እያልን በቅዳሴያችን እናዜም የለምን? ሴቶችንም ወክለን እንዲህ እናማድራታለን። ሔዋን ሆይ ምን አደረግሽ? አንቺ በገነት ያለችውን ዕፅ እንደሚሻት ዛሬ ሴት ልጆችሽ ይደማሉ። በሕመምና በምጥ ሲወልዱ ሴት ልጅሽ ሁሉ ያለቅሳሉ። ኦ ሔዋን ምእንተኑ ረሴናኪ ናሁ ይበክያ ኩሉነ አወልድኪ ሶበ
ይወልደ ፈጻረ ወህማመ ወድሞ ወይ ደሚዋ በከመ አድመ ወኪያ አንቲ ለእንቲኮ እፀ ዘውሰተ ገነት። ሔዋንን ለመውቀስ በሕይወት የሚገጥሙን ክፉ ገጠመኞች ሁሉ መነሻችን ናቸው። በጸነስሽ ጊዜ ጭንቀትሽን እጅግ አበዛሁ፣ በጭንቀት ትወልጃለሽ በሚለው የሔዋን እርግማን ምክንያት ሴቶች በወሊድ ምጥ ሲሰቃዩ በእርሷ ጥፋት የመጣ ምጥና ስቃይ መሆኑን አስታውሰው ይወቅሷታል። በየወሩ ደም በፈሰሳቸው ጊዜ የሚሰማቸው አካላዊ ሕመምና ስነ ልቦናዊ ምቾት ማጣት ውስጥ ሆነው ሁሉም ያስታውሷታል። የሚወዱት ሰው በሞት የተለያቸው ሁሉ በመቃብሩ ዙሪያ ሆነው እያለቀሱና ደረታቸውን እየደነቁ ስለ ሞት አመጣጥ ሲያስቡ ከአዳም መርገም ጋር የሚያስቧት የፈረደባት ሔዋንን ነው። ሔዋን ሆይ አንቺ እንደ አምላክ እኖራለሁ ብለሽ እንደ ሰው መኖርን ያሳጣሽን ምን አደረግንሽ? እንደ እግዚአብሔር መሆን ያማረሽስ ምን ያህል ዘመን ነው? ሆነሽ ኖረሽ ታክቶሽ ነውን? ሰው መሆን እንድትሰለችና የበለጠ ነገር እንድትፈልግ የሚያደርግስ ከአዳም በቀር ያ ጊዜ ምን ያህል ሰው በገነት ውስጥ ነበረ? አምላክነትን የሚያሰማኝ ገዢ ሆነሽ በተፈጠርሽበት ዓለም የጎደለሽስ ምን ነገር ነበር? ገነት ውስጥ እየኖርሽ የምኖርበት ኑሮ ይበቃኛል ማለትን እንዴት አልቻልሽም? የሰው ልጅ ሁሉ እናት የመሆን ክብር ተሰጥቶሽ ሳለ ለልጅ ልጆችሽ ሕመምና ሞትን ያወረስሽ ለምንድን ነው? ገነትን ከምትሃል ርስት ወጥተሽ በተረገመች ምድር የወለድሽንስ ለምንድን ነው? የሚል የብዙ ትውልድ ጩኸት በህሊናዋ ውስጥ የሚጮህባት ሔዋን ብቻ ነበረች። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 6። ሔዋን ከውድቀት በፊት የሰው ልጅ የነበረውን ጸጋ ጠንቅቃ የምታውቅ እንደመሆኗ የሰው ልጇን ምን እንዳሳጣችንም ከእኛ በላይ እርሷ ታውቃለችና እኛ ከምንወቅሳት በላይ ልቧ የሚቆስል ሐዘንተኛ ናት። ነፍሷን የሚያሳርፍ የነቢያት ለቅሶ ይረብሻታል። ሁላችን እንደ ርኩስ ሰው ሆነናል። ጽድቃችንም ሁሉ እንደ መርገም ጨርቅ ነው። ሁላችንም እንደ ቅጠል ረግፈናል። በደላችንም እንደ ነፋስ ወስዶናል። ሰማያትን ቀድደህ ምን ነው ብትወርድ፣ እጅህንን ከአርያ አምላክ የእስረኞች ጩኸት ወደፊትህ ይግባ የሚሉት የነቢያት ጩኸቶች ከማንም ፍጡር በላይ ሔዋንን ያሳቅቃሉ። ኢሳይያስ ምዕራፍ 64 ቁጥር 1፣ ኢሳይያስ ምዕራፍ 64 ቁጥር 6፣ መዝሙረ ዳዊት ምዕራፍ 131 ቁጥር 7፣ መዝሙረ ዳዊት ምዕራፍ 79 ቁጥር 11። በዓለም ላይ የብዙ ሺህ ሰው ነፍስ ያጠፉና ያም ባይሆን በብዙ ሰው መጥፋት ምክንያት የሆኑ ብዙ ሰዎች አሉ። የሔዋንን ያህል ግን ለሞት መፈጠርና ለብዙዎች ነፍስ ጥፋት ተጠያቂነት የሚሰማው ሰው የለም። ለአቤል ሞት ምክንያት የሆነው ቃየን እንደዚህ ከተረበሸ ለአዳም ዘር ሞት መነሻ የሆነችው ሔዋንን ምንኛ ትጨነቅ ይሆን? ለመሆኑ ለሔዋን የሺህ ዓመታት ጭንቀት ለሰው ልጅ የዘመናት ምሬት ምክንያት የሆኑ የዘፍጥረት 3ኛ ምዕራፍ ታሪክ ምንድን ነው? በእርግጥም የአንድን ዛፍ ፍሬ ቀጥፎ መብላት ይህንን ያህል ዋጋ ማስከፈል ነበረበት? እግዚአብሔርስ ዛፉን ለምን ፈጠረው? ዛፉ መልካምና ክፉን እንድናውቅ የሚያደርግ ከሆነ እግዚአብሔር ክፉና ደግ እንድንለይ ይፈልጋል ማለት ነው። ዛፉን ከበሉ በኋላ ዓይኖቻቸው ተከፈቱ፣ መልካምና ክፉን በማወቅ ከእኛ ዘንድ አንዱ ሆኑ ይላል። ታዲያ የእባብ ምክር ልክ ነበር ማለት ነው? ሔዋንስ ምንም አላጠፋችም ማለት ነው? በቀጣዮቹ ገጾች እነዚህን የነፍስ ጥያቄዎች አብረን እንቃኛለን። ስለተከታተላችሁኝ ከልብ አመሰግናለሁ። ቀጣዩን ክፍል በቀጣይ ቪዲዮ እስከምንገናኝ ሰላም፣ ፍቅር፣ አንድነት ከሁላችን ጋር ይሁን። ሰላም ለሀገራችን፣ ሰላም ለሕዝባችን፣ ሰላም ለመላው ዓለም እንዲሆንልን የሁላችንም ጸሎትና ልመና ነው።
ስለተከታተላችሁ በድጋሚ አመሰግናለሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ከኔ ጋር እንድትቆዩ ስል በትህትና እጠይቃችኋለሁ። መልካም ጊዜ ይሁንላችሁ።